ሰላም ውዶቼ እንኳን ወደ ያሉና ቻናል በሰላም መጣችሁ እያልኩኝ በዛሬው ትረካችን የኩዊን ኦፍ ቲርስን ሁለተኛና የመጨረሻ ክፍል ይዤላችሁ መጥቻለሁ። እስከ ፊልሙ ማብቂያ አብራችሁኝ ቆዩ እያልኩኝ ወደ ፊልሙ ጠጋኙ ቪዲዮን አስተካክሎት የቻንግ ሚስት ሃይን እንድትጎዳ ለአውሬው አጥሩን ስትሰብሮ ያሳየናል። እሷም ሳንግ ጋር አብራ ወደ ዩን ክፍል ገብተው መረጃ መፈለግ ይጀምራሉ። ግሬስም ተባባሪያቸው ስትሆን ለሃይን ጸሐፊ ደውላ ሃይን ያለችበትን ስትጠይቃት ጸሐፊዋም እንደማታውቅ ትነግራታለች። ዩንና ሃይንም እያወሩ ሃይን ስሞት እባክህ እንዳታለቅስ ደግሞ እንደዛ ስል እርሳኝ እያልኩ አይደለም፣ እንድትረሳኝ አልፈልግም። የሚዲያ ካሜራዎች ወደ አንተ ሲዞሩ ብቻ አልቅስ፣ ባሏ ወዳትም ተብዬ እንዳልታማ ትለዋለች። ዩንም ስለ ሞት ማውራቷን ትታ ኑድሏን እንድትበላ ይነግራታል። እሷም እናቴ ይዛኔ ከአንተ ጋር መጋባት የምችለው የሀብቱ ውርስ ውስጥ እንደማላስገባ ከፈረምኩ ብቻ እንደሆነ ስለነገረችኝ ነው የፈረም፣ ምክንያቱም ይዛኔ ከሀብቱ በላይ የሚያሳስበኝ አንተ ስለነበርክ ነው ትለዋለች። ዩንም እኔን ከሀብቱ ማስገባት ከፈለግሽ ለእኔ ስትይ ደህና ሁኚ ይላታል። ሳንግም የቪዲዮ ጠጋኙን አድራሻ ያገኘዋል። ሃይንም ወደ ክፍሏ ስትሄድ ዩን አብሮ ማደር እንደሚችሉ ይጠይቃታል። እሷም ታስገባዋለች። ሃይንም የጓደኛዋን ታሪክ እየነገረችው ጓደኛዬ አደጋ ሲደርስባት ባሏ የውርስ ደብዳቤ ይዞ ይህን ሳትፈርምልኝ እንዳትሞት እያለ ከሁሉ ጋር ሲጣላ ነበር። እኔ ግን ፈጣሪን አመሰግነዋለሁ አንተን የመሰለ ባል ስላለኝ። ስለ ህመሜ ከሰማ በኋላ ለእኔ በጣም ትጨነቅልኛለህ፣ ስለ ህመሜም ሰርች እያርግ ታጠናለህ ስትለው ዩን ግን የዛኔ ለእሷ ብሎ ሳይሆን ለራሱ ጥቅም እንደነበር አስተውሶ ትንሽ ይደብረዋል። ዩንም በቀጣይ ቀን የሃይን ዶክተር ጋር ሂዶ በአስቸኳይ ህክምናውን ካልጀመሩት እሱን እስር ቤት የሚያስገባ ማስረጃ እንዳለው ሲነግረው ዶክተሩም ለሃይን ምርመራውን እንደሚጀምሩ ቴክስት ያደርግላታል። ሃይንም እያየችው በጣም ትደሰታለች። በሌላ በኩል ሳንግ ወደ ቪዲዮ ጠጋኙ ሂዶ ዩን እንዲያስተካክልለት የሰጠውን ፋይል ይቀበለዋል። ግሬስም የነ ሃይን እናት ቻንግ ልጅሽ በቢዝነስ ዓለም እንዳይሳካለት ዩን እንቅፋት እየሆነው ነው ትላታለች። ከዚህም ሳንግ ግሬስ እና የቻንግ ሚስት አብረው እንደሚሰሩ እናያለን። የቻንግ ሚስት ዳሂ ከሳንግ ጋር ማደጎ ቤት አብረው አድገዋል። ሃይንም የሆነች ሴት ዩንን ሰላም ስትለው አይታ በጣም ትቀናለች። ግሬስም በበኩሏ የዩንን ክፍል ሚስጥራዊ ሳጥን ታሰብረዋለች። እዛም የፍች ደብዳቤውን ታገኘዋለች። ዩንና ሃይንም በጫጉላ ሽርሽራቸው ጊዜ ያሰሩትን የፍቅር ቁልፍ ቢፈልጉትም ሊያገኙት አልቻሉም። ሆስፒታሉ ጋም ሃይን የሆነ ልጅ ተከትላ ትሮጣለች። ዩንም ጠፍተው ነርሷን ሲጠይቃት እሷም እንዳላየቻት ትነግረዋለች። ከብዙ ፍለጋ በኋላም ሃይን ከጀርባው ትመጣና ይተቃቀፋሉ። ሃይን ስትከተለው የነበረው ልጅ ሟቹ ታላቅ ወንድሟን የሚመስል ሰው ነበር። ወደ ኋላም ሲመለስ ሃይንና ቤተሰቧ ለመዝናናት የሆነ ሀገር ሂደው ሳለ ሃይን ሳታስበው ከመርከቡ ትወድቃለች። ታላቅ ወንድሟን በፍጥነት ውሃ ጋር ገብቶ ሲያድናት እሱ ግን በሰው ሰምቶ ይቀራል። ከዛ ቀን ጀምሮ እናቷ ሃይንን እንደ ጥላት ማየት ትጀምራለች። ለዩንም የተፈጠረው ምንም እንኳ አደጋ ቢሆንም እሷ ግን የጥፋተኝነት ስሜት እንደሚሰማት ትነግረዋለች። ዩንም ይህ አደጋ እንጂ የእሷ ጥፋት እንዳልሆነ ይነግራታል። ሳንግም ለቪዲዮ ጠጋኙ ብዙ ብር ሰጥቶት ቪዲዮውን ተቀብሎ እንዲሰወር ይነግረዋል። በሌላ በኩል እነ ሳንግ የውሸት አጭበርብረው ዩን ወንጀለኛ እንደሆነና ሚስቱንም ሊፈታት እንደተዘጋጀ ለቤተሰቡ ይነግራቸዋል። ዩንም ለሃይን ብዙ የእድል ቅጠሎችንና የፍቅር ቁልፋቸውን ፈልጎ ፎቶ አንስቶት ወደ እሷ ይሄዳል። ሁለቱም ለመገናኘት ፊት ለፊት ቆመዋል። በድንገትም የሃይን እናት የፍች ደብዳቤውን ትልክላታለች። ወረቀቱም ስታየውም ሃይን ደርቃ ትቀራለች። ምንም የማያውቀው ዩንም ያመጣላትን ሲሰጣት ሃይን ትጥለዋለች። የፍች ደብዳቤውንም እያሳየችው ውሸት እንደሆነ ንገረኝና አምናሃለሁ፣ እውነት አይደለም በለኝ እያለች ታለቅሳለች። ዩንም መዋሸት ስላልፈለገ ሁሉንም ነገር ከመጀመሪያው ጀምሮ ይነግራታል። እሷም የምትለው ጠፍቷት አይኖቿ በእንባ ይሞላሉ። ዩንም ነገሮችን ለማብራራት ሲሞክር እጇን አስለቅቀው ወደ ሊፍቱ ትገባለች። ጫማ እንዳለበሰች ማስተውሎ እየሮጠ ሊሰጣት ይሄዳል። ሃይንም እያንዳንዱን ነገር እያስታወሰች ያ ሁሉ ውሸት እንደነበር ማመን ያቅታታል። ከሊፍቱ ስትወጣም ራሷን አስፓልት ጋር ታገኘዋለች። እንዴት እዚህ እንደደረሰች በህመሟ ምክንያት የምታውቀው ነገር አልነበረም። መኪና ሊገጫት ሲልም ዩን መጥቶ ያድናታል። ሃይንም በቀጣይ ጊዜ ልሞት ካልኩኝ እንዳታተርፈኝ ማስመሰልህን አቁም ትለዋለች። ዶክተሩም ለዩን ሰውነቷ የመከላከል አቅም እስኪያገኝ ድረስ ህክምና ማድረግ እንደማትችል እየነገረው በድንገትም ነርሷ መጣ ሃይን ከሆስፒታሉ ህክምናዋን እንደማታደርግ እንደተናገረች ትነግረዋለች። ዩንም ወደ እሷ ሂዶ እንድታስብበት ሲነግራት ሃይን ግን ሀሳቧን እንደማትቀይር ትነግረዋለች። ዩንም አሁን ላይ እቅዴ ስለተጋለጠብኝ ምንም ዋሻው ነገር አይኖርም፣ ዝም ብለሽ ክስ ሳትመሰርችብኝ እንኳን ልትሞቺ ስለሆነ ምስጋና ከልብ ነው፣ ሀብታም ብትሆኝ እንኳን ከአንቺ ጋር ኑሮ በጣም ይሰለቻል ሲላት ሃይን በጣም ትናደዳለች። በልቧም ለመበቀል ታስባለች። እሱም የፈለገችው እንድታረግ ይነግራታል። ሃይንም ለራሷ እንደምትበቀለው ቃል ትገባለች። በሌላ በኩል አያታቸው ሳንግ ከቻንግ ጋር የሆቴል ውል እንዲመሰርት ይፈቅድለታል። ወደ ሀገራቸው ሲመለሱም ዩን ለአያታቸው እንዳትፈራረሙ ያላቸውን ውል እንደተፈራረሙ ይመለከታል። ሳንግም ይሁን ውል የተፈራረመው የኪዩን ድርጅት ትልቅ ባለድርሻ አካል ለመሆንና ድርጅቱን አክስሮ የነበረውን ስም ለማጥፋት እንዳቀደው ያሳየናል። ቤተሰቡ ተሰብስበውም ስለ ዩን እያወሩ ምናልባትም ስለማገጠባት ይሆናል ሊፈታት ያሰቡ ሲሉ ሃይን የእሱን ጉዳይ ለእኔ ተውት ብላ ትሄዳለች። ዩንም ከጓደኛው ጋር እያወሩ ሆነ ብሎ የማይባል ነገሮች እንዳላትና ይህንም ያላት
ለመበቀል ስትል ሕክምናዋ እንደምታደርግ እርግጠኛ ስለሆነ እንዳላት ይነግረዋል። ዩን ለአያታቸውም ይህ ሁሉ ነገር የሳንግ ስራ እንደሆነና ድርጅታቸውንም አደጋ ላይ እንደሚጥለው እየነገረው ሳንግ ለአያቱ እንደ ስጦታ በሰጣቸው ስዕል ላይ የሚባባሉትን ነገር በካሜራ ያያል። ቦጂም የግል መርማሪ ቀጥራ ስለ ሲኦሊ ማንነት እያጣራች ነበር። ሲኦሊም የድብቅ ልጅ እንዳላት እንደደረሰችበት ያሳየናል። በሌላ በኩል ሀይን የፍቺውን ደብዳቤ እንደፈረመችው ነገር ግን አሁን እንደማሰጠውና እንደምትበቀለው ነግራው ስትሄድ ዩንም ማስቁሟት እኔን የፈለግሽውን አርጊ፣ ግን ከሳንግ ራቂ፣ ምክንያቱም አስቢው እስኪ ያለ አንዳች ነገር ተመልሶ ወደ ህይወትሽ አልገባም። የቪዲዮ ጠጋኙ አድራሻም ጠፍቷል። ሳጣራ ደግሞ ሳንግ እሱ ጋር እንደሄደ ደርሼበታለሁ፣ እናም ተጠንቀቂ ይላታል። ቢሮ ውስጥም ዩንም ማሰቃየቷን ትቀጥላለች። የሚልካቸውን የስራ አጀንዳዎች ገና ሳታያቸው ድጋሚ እንዲሰሩ ትጠይቃለች። በዚህ መሀል ሰራተኞቹ መማር ይጀምራሉ። ቼንግ ሳይክል ለመንዳት ሲሞክር ነድቶ ስለማይወድቅ ይወድቃል። እናቱ መጣ እንዲያቆም ስትነግረው ቼንግም ለልጄ ጥሩ አባት መሆን እፈልጋለሁ፣ ሳይክል ማለማመድ እፈልጋለሁ፣ ይህን ደግሞ እኔ ሳልችል እሱን ላስተምር አልችልም ሲላት ዳሂ ለባሏ በጣም ታዝንለታለች። ምክንያቱም ከ2 ሳምንት በኋላ እሱን ጥለው ወደ ሌላ ሀገር ስለምትሄድ ነበር። በሀይን አባት የተቀጠሩት መርማሪዎችም ይህንን ስልክ ቢጠልፉትም ያገኙት ነገር ቢኖር የሀይን ፎቶ እንደሆነ ሲነግሩት አባቷም ለልጁ ፎቶዎችን ሲያሳያት ሀይን ግን ነገ ኦዲት ውጤቱ ይመጣል፣ ችግር ካለበትም ይሁን እናሳስረዋለሁ ትላለች። በቀጣይ ቀን ውጤቱ ሲመጣ ግን ይሁን ንጹህ ነበር። ከሳንግ ጋር ራት እየበሉም ሀይን ብዙ ነገር አድርገህልኛል፣ በምላሹ ግን ምንም ጠይቀኸኝ አታውቅም ስትለው ሳንግም ከአንቺ አንድ ነገር ብቻ ፈልጋለሁ፣ ይሁንም ፍቺውና እኔም በሱ ቦታ ተኪኝ ይላታል። ሀይንም ተናዳ መስመሩ እንዳያልፍ ነግራው ትሄዳለች። ሀይንም ህመሟ ተነስቶባት መድኃኒቱን ስትፈልግ ሳንግ ሳታውቀው ለማጣራት መድኃኒቱን ወስዶት ነበር። በሌላ በኩል የሳንግ እናት ሲኦሊ እንደሆነች እንመለከታለን። ለ30 ዓመታትም ሲኦሊ የነ ሀይን አያት እምነቱን ለማግኘት ስትሰራ እንደነበርና አሁን ላይም እምነቱን ስላገኘች እነሱን ከቤታቸው ለማባረር እንዳቀደች ያሳየናል። እሷም ይበልጥ እንዲያምናት ድርጅቱ ጋር ስለተነሳው ክስ በአንተ ፈንታ እኔ እስር ቤት እገባለሁ ብላ የአያታቸውን ልብ ማሸፈቱን ትያያዘዋለች። ሀይንም ድመቱን እየተንከባከበችው ሳለ ዩን መጥቶ ምን እንደምትሰራ ይጠይቃታል። እሷም በሽታዋ ተነስቶባት ሁሉንም ረስታ እንደ ድሮውም በፍቅር አይን እያየችው ለአንተ ስል ወደ ጀርመን ሂጄ እታከማለሁ እያለች የጓደኛዋንና የባሏን ታሪክ ድጋሚ ትነግረዋለች። ዩንም አይኑ በእንባ ይሞላል። ባለፉት 2 ሳምንታት የተፈጠሩትን ነገሮች እንደረሳቻቸውም ይረዳል። ሀይንም ምን እንደሆነ ስትጠይቀው ዩን አቅፋት እንደሚወዳት ይነግራታል። ሀይንም በድጋሚ ለምን እንዳዘነ ስትጠይቀው እንዳደነግጭ ግን ከጀርመን ሂደን ተመልሰናል ሲላት እሷም እንደዳነች ትጠይቀዋለች። ዩንም ጊዜ እንደሚያስፈልጋት ዶክተሩ እንደተናገረና ስለፍቻቸው ብሎም ስላለፈው ነገር በሙሉ ይነግራታል። ሀይንም በቁጣ ለምን እንደሚቀልድ ስትጠይቀው እሱም ለማስታወስ ሞክር ይላታል። እሷም ሁሉም ነገር ትዝ ብሏት እያለቀሰች አጠገቧ እንዳይደርስ ትነግረዋለች። ሀይንም ታዋቂ ጠበቃ ትቀጥራለች። የዩን ጓደኛም ስለ ጠበቃው እየነገረው ይህ ጠበቃ ቪሴንዞ ሲባል ታዋቂ ማፊያ ነው፣ ችግሩን በውይይት ከመፍታት ይልቅ ጥይት ማጠጣት ይቀነዋል እያለ ይነግረዋል። ፍቺውንም በስምምነት ለማብቃት ይወስናሉ። ሀይንም ለመዝናናት ዩን የሚያዘወትርበት ቤት ትሄዳለች። እንደ አጋጣሚ ዩን ከጓደኛው ጋር ይመጣል። እዛም እያወሩ ጓደኛው እንኳን ከዛ ቤተሰብ አገላገለ ጓድ ሲለው ዩንም አብሬያት ትንሽ ብቆይ ምኞቴ ነበር ሲል ሀይን ትሰማለች። ሳንግም ስልክ ተደውሎለት የአይን ህመም የጭንቅላት ካንሰር እንደሆነ ይነገረዋል። እሱም በጣም ደንግጦ ሀብሉን ይዘዋል። ወደኋላ ተመልሶ ሀይን ውሻ እያባረራት ሳለ ሳንግ መጥቶ ያድናታል። ሀይንም በጨርቅ ቁስሉን ታሽግለታለች። እንደ አጋጣሚም ሀብሎ ወድቆ ሳንግ አግኝቶት ነበር። በኋላም ሳንግ ሀይንን ዩን አሁንም ድርጅት ውስጥ እንደሚሰራ ሲጠይቃት ሀይንም ተናዳ እሱ የሱ ምርጫ ነው፣ ዩንን የፈታሁት አንተ እንድትተካበት ሳይሆን ቤተሰቦቼ እያሰቃዩት ስለሆነ የራሱን ህይወት እንዲኖር ስለፈለኩ እንጂ ብላ ትነግረዋለች። ዩንም ስለ ሳንግ እያጣራ ሲኦሊና ሳንግ ግንኙነት እንዳላቸው ይደርስበታል። ሳንግም ሀይንን እየተከተላት ሳለ ዩን መጥቶ ለምን እንደሚከተላት ሲጠይቀው ሳንግም እንደማያገባው ይናገራል። ዩንም ተናዶ ከእሷ እንዲርቅና እሱ በእሷ ከተጎዳች ግን እንደማይምረው ነግሮት ይሄዳል። ሳንግም ጊዜ ሳያጠፋ ድርጅቱ ጋር ችግሮችን እየፈጠረ ባለሀብቶች ድርጅቱ ጋር ያላቸውን እምነት እያጡ እሱ ብቻ ኢንቨስተር እንዲሆን መንገዶችን ማመቻቸት ይጀምራል። እቅዱም ተሳክቶለት ብቸኛ ኢንቨስተር ይሆናል። ውሉ ሊፈራረሙ ሲልም ዩን መጥቶ ለአያታቸው ይህን ከፈረሙ ድርጅታቸው በሙሉ የሳንግ እንደሚሆን ሲነግረው አያቱ ግን ውሽማው ሲኦል ያለችውን የውሸት ፈጠራ አስታውሶ እንደማይመለከተው ነግሮት ውሉን ይፈራረማሉ። በኋላም ወደ ቢሮ ሲሄድ የቢሮ መግቢያ ካርዱ እምቢ ይለዋል። ከዛም ሌሎች ጠበቆች መጥተው መግባት እንደማይችል እየነገሩት ሳለ ሀይን መጣ ተቆጥታ ታባረራቸዋለች። በሌላ በኩል ቦጂና ዩን እያወሩ የደረሱበትን መረጃ ሲያጣሩ ሳንግ የሲኦሊ ልጅ እንደሆነ ይረዳሉ። አያታቸውም ያለውን ሙሉ መብት በውክልና ለሲኦሊ ይሰጣታል። ሲኦሊም አሁን ላይ የአያታቸውን የጤና ሆነ የቢዝነስ የሚመለከቱ ጉዳዮች እሷ ባለሙሉ መብት ትሆናለች። ለአያታቸውም የልደት ዝግጅት እያዘጋጁ ሳለ ዳሂ ሀገር ጥላ ትወጣለች። ለቻንግም እንዳይፈልጋት ደብዳቤ ታስቀምጥለታለች። እሱም ሚስቴ እያለ እሪታውን ያቀልጠዋል። አያታቸውና ሲኦሊም ዳማ እየተጫወቱ ቦጂ በተደጋጋሚ ትደውላለች። እሱም የሚሰለቸውና ሲያነሳው ዩን ሳንግ የሲኦሊ ልጅ እንደሆነና ድርጅታቸውንም ሊወርሱት እንዳሰቡ እናም አሁን ላይ ምንም አይነት ውል እንዳይፈርም ያስጠነቅቀዋል።
አያትየውም ደንግጦ መልሼ እደውላለሁ ብሎ እንደዘጋው ምንም ሳይል ይወድቃል። ሲኦልም የሰጠው መድኃኒት ሰርቷል፣ ዳማ ቆርኪው ጋር ራስን እንዳታቅ የሚያደርግ መድኃኒት እንደቀባችሁ ተነግረዋለች። ሲኦልም የእጅ አሻራውን ወስዳ ውሉን ትፈርመዋለች። አያታቸውም ሆስፒታል ይገባል። ሲኦልም ብቸኛ ህጋዊ አስተማሚውና የሀብት አስተዳዳሪው ስለነበረች ማናቸውም አባታቸውን እንዳያዩ ታግዳቸዋለች። ሳንግም የድርጅቱ ዋና ባለድርሻ አካል ይሆናል። ወደ ቤታቸው ሲመለሱም ግሬስ መጣ አሁን ላይ መግባት እንደማይችሉና ባንካቸውን ቢሆን እንዳይንቀሳቀስ እንደታገደ ብሎም ቤታቸው አሁን ላይ የሲኦሊ ንብረት ስለሆነ እንደማይገቡ ትነግራቸዋለች። በዛ ሰዓትም ዩን መጥቶ ጋዜጠኞች እንዳያዩአቸው ወደ መኪና ያስገባቸዋል። የሚሄዱበትም ስላልነበራቸው ወደ ራሱ ቤተሰብ ይወስዳቸዋል። ራት እየበሉም የአይን ቤተሰቦች ቅንጦትን ለምደው የእነሱ ምግብ መብላት ያቅታቸዋል። ቻንግም የታሸገ ውሃ አለ ብለው ሲጠይቅ አይን ትቆጠዋለች። በሌላ በኩል ሳንግ አይን የገባችበት ጠፍቶት እናቱ ጋር ይጨቃጨቃል። የዩን እናትም ለአይን የምግብ ሙያን ታስተምራታለች። ሳንግም አያትየው የሌላ ገቢ ምንጭ እንዳለው ተረድቶ እሱን መፈለግ ይጀምራል። ዩንም ለሳንግ ስራ እስኪያገኝ እንዳያባረረውና አይን ያለችበትንም እንደማያውቅ እናም ከሷ ጋር ግንኙነት እንደሌለው የውሸቱን ይነግረዋል። ዩንም ቪዲዮ አዳሹን አግኝቶት ቪዲዮን ይቀበለዋል። ከዛም ዳሂ አጥሩን እንደሰበረችው ይረዳል። አይንም ስለ ቢሮ ጉዳይ ከታማኟ ጸሐፊዋ ይደርሳታል። አዙሯትም ተወድቅና ስትነቃ ራሷን በቤተሰቦቿ ተከባ ታገኘዋለች። ዩን ጋር እያወሩም ስለ ቢሮ ጉዳይ ስትጠይቀው እሱም ጤና ዋጋ ብቻ እንድታስብ ይነግራታል። አይን ግን ማሰብ አለብኝ፣ ወንድሜ እንደምታየው እድሜ ብቻ እንጂ ህፃን ነው። ለቤተሰቤ እኔ ነኝ ያለሁት፣ ለዛም ስል መትረፍና ቤተሰቦቼን ካሉበት ችግር ማውጣት አለብኝ ትለዋለች። ሳንግም የአይን ዶክተር ጋር ሂዶ እሷን ማትረፍ እንዳለበት ይነግረዋል። አይንም ከምርመራዋ ስትወጣ ይህን ጎትቶ ሳንግ ስለ ሕክምናዋ እንደደረሰበት ዶክተሩ እንደነገረው ይነግራታል። ሲኦልና ሳንግም ክርክር ይጀምራሉ። እናቱ የአይን ወንበር መውሰድ እንደምትፈልግ ስትናገር ሳንግ ግን እሱ የእሷ እንደሆነ ይነግራታል። በሌላ በኩል ሳንግ አያታቸውን ሌላ ሆስፒታል ይወስደዋል። የሁለቱ ጠብም ከዚህ ይጀምራል። ይሁንም በመኪናው እየሄደ ሳለ ሰዎች ከኋላው እንደሚከተሉት ያስተውላል። ከመኪናውም ወርዶ ከተላኩበት ሰዎች ጋር ድብድብ ይጀምራል። ምንም እንኳ ትንሽ ቢመታም ሁሉንም ይዘርራቸዋል። ለፖሊስም ያመለክታል። ነገር ግን ፖሊሶቹ የሳንግ ተባባሪ ስለነበሩ ወዲያው ይደውሉለታል። ሳንግም ሀይንን አግኝቷት እሷ ጋር ነበረ። ሀይንም ምን እንደሚሰራ ስትጠይቀው እሱም የድርጅት ወንበርሽን በሚዲያ ፊት ድጋሚ ትወስጃለሽ፣ አይካልሽ ግን ስለ ሕክምናሽ ለቤተሰቦችሽ እናገራለሁ ብሎ ያስፈራራታል። ይሁን ተደብቆ ወደ ቤቱ ሲገባ ሀይን አግኝተው ምን እንደሆነ ትጠይቀዋለች። እሱም ምንም እንዳልተፈጠረ ቢነግራትም ሀይን ግን ሰውነቱን ለማየት ልብሱን ታወልቀዋለች። የበለሰውን ሰውነቱን እያየችም ብዙ ነበሩ እንዴት ትለዋለች። ይሁንም እያካበድኩ አይምሰልሽ፣ ወደ 5 ይጠጋሉ፣ ሁሉንም ግን አሸንፊያቸዋለሁ፣ አትርሽ እንጂ ቦክሰኛ ነበርኩ እኮ ይላታል። ሀይንም ለቁስሉ መድኃኒት ታደርግለታለች። ሳንግም የውሸት ዩንን ከስራው እንዲታገድ ማዘዣ ያስወጣበታል። ወደ እሱ መጥቶ ማን እንደሚያሸንፍ አብረን እናያለን ብለው ትሄዳል። ግሬስም ሲኦል ያዛት የአያታቸውን መገኛ መፈለግ ይጀምራሉ። በሌላ በኩል ደግሞ እነ ቦጂ በገንዘብ አስመምተዋት ቀድማ ካገኘችው እንድትነግራቸው ያደርጋሉ። ጸሐፊዋን መጣ ይሁን በሳንግ ምክንያት እንደተባረረ ስትነግራት ሀይል ለሳንግ ደውላ ምን እንደተፈጠረ ስትጠይቀው እሱ የእሱ ጉዳይ እንደሆነና ሊያሳስረውም እንደሚችል ይነግራታል። ይሁንና እሷ ሞክ እያደረጉ ሳንግ ምን እንዳላት ሲጠይቃት ወደ ስራዋና ቤት እንድትመለስ እንደሚፈልግ ስትነግረው ይሁን የሚናደድና ምን መብት አለው ሲላት ሀይንም ከዚህ በላይ መጎዳት የለብህም፣ ችግሮቼን ርዕስ ይፈታለሁ ትለዋለች። በሌላ በኩል የዩን እናት ሀይን እንደታመመች እንዳወቀች ትነግረዋለች። ሀይንም ወደ ቢሮ ልትመለስ ቃለመጠይቅ ልትሰጥ ትዘጋጃለች። ሳንግም ንግግሩን ሲጨርስ እንደምንጋባ እናገራለሁ ይላታል። ሳንግም ለሚዲያዎቹ እንዳላጭበረበረና እንደማረጋገጫ ጓደኛው ሀይንን የድርጅቱ ኃላፊ አድርጎ እንደሾማት ይገልጻል። ሀይንም ልክ ብሏል፣ ጓደኛዬ ነበር፣ እናም እንዳለው ካላረኩ ባሌ የነበረውን ዩንን እስር ቤት እንደሚያስገባው ስላስፈራራኝ እዚህ ተገኝቻለሁ ትላለች። ሀይንም የአስተዳዳሪውን ቦታ መውሰድ አልችልም፣ ምክንያቱም በቅርቡ ሟች ነኝ ትላለች። ዩንም ይህን ነገር ለሱ እንዳደረገችው ይረዳል። እሷም ንግግሯን ጨርሳ ወደ ዩን ስትሄድ ድጋሚ ህመሟ ተነስቶባት ትወድቃለች። ዩንም በፍጥነት ወደ ሆስፒታል ይወስዳታል። ሀይን በሀሳቧ ልሞት አልችልም፣ ለዩን እኮ ገና እንደምወደው አልነገርኩትም ትላለች። ቤተሰቧ በሙሉ ሆስፒታሉ ይደርሳሉ። ሁሉም በሀይን ሁኔታ በጣም ተደናግጠው ነበር። እነ ቦጂና ግሬስም የአያታቸውን ሆስፒታል ያገኙታል። አያታቸውም ከኮማ ቢነቃም ሙሉ ትውስታውን ግን አጥቶ ነበር። የሀይን እናትም የልጇን ሁኔታ ስትረዳ ያረገቻትና የበደለቻት ነገር ትዝ ብሏት ማልቀስ ትጀምራለች። ሀይንም ስትነቃ ለዩን ሁሌም ከልቧ እንደምትወደው ትነግረዋለች። እናም ይህን ምልህ ለእኔ አስፈላጊ ስለሆነ ነው፣ ማን ያውቃል በተኛውበት ሞት ይሆናል ትላለች። ዩንም እያዘነ አትሞችም፣ ጥለሽኝ አትሄጂም፣ አልፈቅድልሽም ብሎ ያለቅሳል። ሁሉም መጥተው ሲጠይቋት የሀይን እናት ግን ባረገችው ተጸጽታ የሀይን አይን ማየት ያቅታታል። ሀይንም መጣ እንደምትወዳት ነግራት እናትና ልጅ ይተቃቀፋሉ። ሳንግም ሊጠይቃት መጥቶ ምንም ያክል ልቀርብሽ ብሞክርም አንቺ ግን አሁንም ለዛ አስመሳይ ዩን ትከራከሪያለሽ ይላታል። ሀይንም ዩን እኔ ጋ ነው፣ እንደሚወደኝ ከዚህ በላይ ማረጋገጫ የለም፣ ከዚህ በኋላ አጠገቤ እንዳትደርስ ትለዋለች። ሳንግም ዩንን ሲያገኘው እሷ ባይታያትም እኔ ግን አውቃለሁ ከእሷ እንድትርቅ ስንት ትፈልጋለህ ይለዋል። ዩንም ዝም ብሎ ሊሄድ ሲል ሳንግ ለማማታት ሲሞክር ዩን በቦክስ ብሎት አጠገቧ እንዳይደርስ ይነግረዋል። ዩንና ሀይንም አንድ ላይ ሆኖ አለ የተባለውን የአያታቸውን ድብቅ
ገንዘብ መገኛ መፈለግ ይጀምራሉ። ሲኦልም አያትየውን የተደበቀው ገንዘብ የት እንዳስቀመጠው ትጠይቀዋለች። ግሬስም ወደ እነሱ ሂዳ የሰማችውን ምናልባትም ገንዘቡ ትልቅ ቤት ውስጥ እንደሚሆን ትነግራቸዋለች። ቤተሰቡም ራሳቸውን ቀይሮ አለበት ከተባለው ቦታ ይሄዳሉ። ሳንግም በተመሳሳይ ይኖርበታል የተባለው ቦታ ይሄዳል። መንገድ ላይም ዝናብ ይመጣና ዩን ኮቱን ሰጥቷት መኪና ለማምጣት ይሄዳል። በኋላም ትንሽ ቆይቶ ዩን ይመጣል። እሱም ወደ መኪናው አስገብቷት መሄድ ይጀምራሉ። ዩንም ከኋላ ሲመለከት የሆነ ሰው እየተከተላቸው እንደሆነ ይረዳል። ሀይንም ቀስቅሷት ቀበቶ እንድታስር ነግሯት በፍጥነት መንዳት ይጀምራል። በኋላም ሌላኛው መኪና አስቆማቸው። ሰውየው ሲወርድ ዩን ነበር። ሀይንም ደንግጣ ከማን ጋር እንዳለች ግራ ይገባታል። ወደ ጎን ስትዞሩም አብሯት የነበረው ዩን ሳይሆን ሳንግ እንደነበር ትረዳለች። ይህም የሆነው ደግሞ በህመሟ ምክንያት ሰዎችን መለየት እያቃታት ስለነበር ነው። ሀይንም ለዩን ግራ ልታጋባው ስላልፈለገች አያቴን ለማየት ስለተስማማን ነው መሄደው እመለሳለሁ ብላ ትሄዳለች። ሀይንም ወደ አያቷ ሂዳ እስክርቢቶ ታስቀምጣለች። እናቱም ለምን እዚህ እንዳመጣት እየጮኸች እየተናገረች ሳለ ሀይን ወጣ አያቴን ተንከባከቢው በቅርቡ እመለሳለሁ ትላታለች። ዩንም ሀይንን ከድሮ ቤቱ ይወስዳታል። እዛም ምግብ አዘጋጅቶ እየተመገቡ ሳለ ይኸውልህ 100 ጊዜ ብወለድ እንኳን እኔ 100ንም ጊዜ በአንተ ፍቅር እወድቃለሁ ስትለው ዩንም ማሽኮርመም ላይ ማንም እንደማይችላት ይነግራታል። ሀይንም ለዩን ለአያቴ የድምፅ መቅጃ እስክርቢቶ ሰጥቼዋለሁ ምናልባትም ካስታወሰ በሱ የድምፅ ቅጂ እንዲያስቀምጥ ትነግረዋለች። ጠዋት ላይም ወላዋያ ግሬስ ከነሱ የሰማችውን ገንዘቡ ምናልባትም እዚህ ቤት ውስጥ እንደተከማቸ ትነግራታለች። ዩንም ለሀይን የምትወደው ቦታ ወስዷት በድጋሚ እንድታገባው ቀለበት ሲሰጣት ሀይን ለክታው መልሳ ትሰጠውና እንደማይሆን ትነግረዋለች። ዩንም ተከትሏት ምክንያቱን ሲጠይቃት ትናንትና ከሳንግ ጋር የሄድኩት አንተ ስለመሰልከኝ ነው፣ ሁኔታዬ በጣም እየባሰበት ነው፣ እናም አብረን መሆን አንችልም ትለዋለች። በሌላ በኩል ቤተሰቡ ተሰብስቦ ገንዘቡ የተከማቸበት የራሳቸው ቤት እንዳልሆነ ስላወቁ ቤታቸው ውስጥ የትኛው ክፍል እንደተቀመጠ መወያየት ይጀምራሉ። ዩንም ቤቱን ዲዛይን ያደረገው ስለዚህ መረጃ እንደሚኖረው ይናገራል። ዳይም ከሄደችበት ስትመለስ ቺንግ በጣም ይደሰታል። ቤተሰቡንም ይቅርታ ጠይቃ የመጣሁት እዚህ ልቆይ ሳይሆን የወሰድኩትን ልመልስ ነው ብላ የወሰደችውን ትሰጣቸዋለች። ዩንም ገንዘቡ የተደበቀበት ክፍል መግቢያውን እንዳገኙ ይነግራቸዋል። አያታቸውም ከእንቅልፉ ተነስቶ ሀይን በሰጠችው መቅጃ የሆነ ነገር ብሎ ራሱን ያጠፋል። ቤተሰቡም ዜናውን ሰምተው ወደ ቤት ሲመለሱ አያታቸው እንዳረፈ ይረዳሉ። ቤተሰቡ በሙሉም አጋጣሚውን ተጠቅመው ወደ ድብቅ የተባለው ክፍል ሲገቡ ገንዘቡ በሙሉ እንደተወሰደ ይረዳሉ። ሀይንም የድምፅ መቅጃውን ስታዳምጠው አያታቸው እዚህ ነገር ውስጥ እኔ ነኝና የከተትኳችሁ ከቻላችሁ ይቅር በሉኝ ይላል። ሲኦልም ለሳንግ ገንዘቡን እንዳገኘችው አሳይተው ከነዩን ቀድሞ ገንዘቡን ያሸጋግሩታል። ዶክተሩም ለዩን ደውሎ መታከም እንደምትችል ነገር ግን ከታከመች ሙሉ በሙሉ ቤተሰቦቿንም ሆነ እሱን እንደምትረሳ ይነግረዋል። ምሽት ላይም ቤተሰቦቿ የሚያስከትለውን ውጤት ትተው መታከም ብቻ እንደምትችል ይነግሯታል። ሀይንም የደስታ እንባ እያነባች ተስፋ ቆርጣ እንደነበር ነግረው አብረው ተቃቅፈው ያድራሉ። ጠዋት ላይም ዛሬ የደስታ ቀን ስለሆነ አብረው እንዲያሳልፉ ጠይቀው አሪፍ ቀንን አብረው ያሳልፋሉ። ቀለበቱንም ልብሳ ጋብቻቸው እንደተቀበለችው ነግረው ይተቃቀፋሉ። በሌላ በኩል ሳንግ ዩን ለሕክምና ወደ ጀርመን ልትሄድ እንደሆነ ከግሬስ ይሰማል። ለዩንም የእሱ ምኞት ማናቸውንም እንዳታስታውስ እንደሆነ ይነግረዋል። በቀጣይ ቀንም ወደ ጀርመን ይሄዳሉ። ሆስፒታሉ ሲደርሱም ዩን ከሕክምናው በኋላ ማናቸውንም እንደማታስታውስ ሲነግራት ሀይንም ትደነግጥና ሕክምናዋን እንደማታረግ ትነግረዋለች። እሱም ከምንም በላይ የእሷ መኖር እንደሚቀድም ይነግራትና ፊልም ወደ ኋላ ተመልሶ ዩን ለሀይን ስለነበራቸው የፍቅር ህይወት ቪዲዮ እየቀረጸ ያሳየናል። ሳንግም በግሉ ወደ ጀርመን ይሄዳል። ዩን ከሀይን ጋር ጸሎት ቤት ሂዶ የጸለየው እሷ ሕክምናዋን እንድታረግ እንደሆነ ሲነግራት ሀይንም ጸሎትህን እዚህ ጋር አታባክን፣ ሕክምናዋን አድርጊ፣ ትውስታዬን ማጣት አልፈልግም ትለዋለች። ቤተሰቧን በበኩላቸው እሷን ለማሳመን ሲጣጣሩ ሀይን ግን እናንተን የረሳሁበት ህይወት ምን ላረገው ትላለች። ዶክተሩን በሌላ በኩል የሀይን ሰርጀሪ በፍጥነት ካልተካሄደ ማዳን እንደማይችሉ ይነግረዋል። ዩንም ሚስቱን ሲፈልጋት ቤተክርስቲያን እያለቀሰች ያገኛታል። እሱም ማቅፋት እባክሽ ሕክምናውን አድርጊ፣ እኔ እያንዳንዷን ነገር አስታውስሻለሁ ይላታል። ሀይንም እምቢ ስትለው ሌላ መንገድ ይፈልጋል። ሆነ ብሎ ሌሎች ሴቶችን ማማለል ይጀምራል። ሀይንም ቀንታ እንደተጋቡ ስትነግረው ዩንም ጥላኝ የምትሄድ ሚስት አልፈልግም ይላታል። ማታ ላይ እቃ ለመግዛት ይወጣል። ሲመለስም የሀይን መኪና ሲገጭ የሆና እየሮጠ ሄዶ መስኮቱን በቦክስ እያለ የሀይን ስም ይጠራል። መስኮቱንም ሲሰብረው ሀይን እንደሌለች ይረዳል። ሀይን ስትጣራ ሰምቷት ወደ እሷ ይሄዳል። አቅፏትም ጥላው እንዳትሄድ እያለቀሰ ይለምናታል። ሀይንም ወደ ሆስፒታሉ ሂዳ ለእጁ ፋሻ እያሰረችለት እውነት ግን ብሞት እንደዚህ ነው የምትሆነው ትለዋለች። እሱም አሁን ይላታል። ሀይንም ሀሳቤን ቀይሬያለሁ፣ አልሞትብህም፣ ሕክምናዬን አደርጋለሁ ትለዋለች። ሆስፒታሉ ጋር ሀይን ለዩን ዲያሪዋን ሰጠው ሕክምናዋ ሲያልቅ እንዲመልስላት ታስጠነቅቀዋለች። ወደ ቀዶ ጥገና ስገባም እዚሁን ከሕክምናዬ በኋላ መጀመሪያ የማይሆን ነው ማምነው ስትለው ዩንም የትም እንደማይሄድ ቃል ይገባላታል። ዩንም ሕክምናዋ እስኪያልቅ ይጠብቃታል። ሕክምናዋን በሰላም እንደተጠናቀቀ ስሟን
ስሟን ከታከሙት ስም ዝርዝር ያዋል። ብዙ ሳይቆይ ግን ፖሊሶች የእስር ቤት ደብዳቤ ይዘው ወደ እሱ ይመጡና በግድያ ወንጀል ተጠርጥሮ ወደ እስር ቤት ይወስዱታል። በዛ ሰዓትም ሳንግ መጥቶ ሀይንን ለኔ ተዋት ሲለው ዩንም ይህ ያንተ ስራ ነው እያለ እየጮኸ ይናገራል። ሀይንም ከቀዶ ጥገና ስትወጣ ዩን አንዴ ለማየት ቢሞክርም ሳይችል ይቀራል። የዩን የግድያ ወንጀልም በሚዲያ ይለቀቃል። የዩን ጓደኛም ዩንን ለማስለቀቅ ስራ ይጀምራል። የሀይን አባትም ሀይን ብቻዋን ስለሆነች ወደ ጀርመን ሊሄድ ሲል ሳንግ ወደ ሌላ ሀገር እንዳይወጡ እገዳ እንዳስጣለባቸው ይሰማሉ። ከዚህም ሳንግ ከዩን ሆነ ከቤተሰቦቿ ጋር እንዳትገናኝ እንዳቀደ እናያለን። ሀይንም ስትነቃ የዩንን ስም ትጠራለች። ሳንግም ዩን ድሮ አሰቃይቶ የፈታት ባሏ እንደነበር ይነግራታል። እናም ወንጀለኛ ስለሆነ አሁን እስር ቤት ነው። ቤተሰቦችሽም ቢሆን ስለ አንቺ ግድ ስለሌላቸው እዚህ አብረውሽ አልመጡም። እኔና አንቺ ግን በጣም እንዋደዳለን። በቅርቡም እንደሚጋቡ ይነግራታል። ሳንግም የሀይን ዳይሪ አግኝቶት ወደ እሳቱ ይወረውረዋል። ነገር ግን በረዶ ጥሎ ስለነበር እሳቱን ያጠፋዋል። ሳንግም የውሸቱን ከዚህ በፊት አደጋ የደረሰባት መስሎት መስኮቱን ሲሰብር እጁ እንደተጎዳ ያሳያታል። ሀይንም ያለውን ታምነዋለች። በሌላ በኩል ግን ጉዳዩን ለማስረዳት ቢሞክርም ወደ ኮሪያ እስር ቤት ይላካል። ሀይንም ከአንድ ወር በኋላ ወደ ሀገሯ ተመልሳ ቤተሰቦቿን ሲያገኟት ሀይን ግን ለእነሱ ደንታ ሳይሰጣት ይቀራል። ሳንግም እናቱ ሲኦሊ ሀይን እንድትሞት እሷ እንዳቀነባበረችው ያውቅና እሱም ተናዶ ከእሷ እንድትርቅ ያስጠነቅቃታል። ካልሆነ ግን አያታቸው እንዲታመም ስታርግ የተቀረጸ ቪዲዮ እንዳለ ይነግራታል። ሀይንም ዩንን ለማግኘት ወደ እስር ቤት ትሄዳለች። ዩንም ሲያት ደህንነቷን ይጠይቃታል። እሷም ማስመሰሉ እንዲያቆም ስትናገር እንደናፈቀችው ብቻ ይነግራታል። ሀይንም ከእስር ቤቱ ስትወጣ ባላት ነገር ልቧ መምታት ይጀምራል። ድርጅቱ ጋር ሀይንን የሚያውቋት በሙሉ ወደ ሌላ ቅርንጫፍ ይዘዋወራሉ እና አንዳቸውም የሆነ ነገር ቢሉ እስር ቤት እንደሚገቡ ያውቃሉ። የዩን ጓደኛና የቦጂ መርማሪም ዩንን ለማስፈታት መረጃ ይሰበስባሉ። ፍርድ ቤትም ዩን በነጻ ይለቀቃል። ሀይንና ጸሐፊዋም እዛው ይገኛሉ። ከፍርድ ቤት ከተለቀቀ በኋላም ወደ ቤቱ ሲሄዱ ተከትላቸው ወንድሟ ቻንግን ከዩን ቤተሰቦች ጋር ስታየው በጣም ትገረማለች። ጸሐፊዋም የባሏ ቤተሰቦች ጥሩ እንደነበሩ ትነግራታለች። ጀርመን ውስጥም የሀይንን ዲያሪ ሰው አግኝቶት ፖሊስ ጣቢያ ይሰጠዋል። ሀይንም በስልኳ አኳሪያም ቦታ እንድትገኝ ማስታወሻ ይገባላታል። እዛ ስትሄድም ዩንን ታገኘዋለች። እሷም ይህን ነገር እሱ እንዳዘጋጀው ስትጠይቀው ዩንም እሱም እንደተላከለት ይነግራታል። የሰርጋቸው ቪዲዮም ሲለቀቅ ሁለቱም እያዩ ሳለ የቤቱ ማናጀር ለዩን አበባ ይዛ መጣ። ከአንድ ወር በፊት ሀይን ሙሉ አኳሪየሙን ለአኒቨርሰሪያቸው ብላ እንዳስያዛችሁ ትናገራለች። ሀይንም ግራ ይገባታል። ዩንም እኔን መኝኝ እያልኩ አይደለም፣ ሁሉንም ሰው ግን ተጠራጠሪ፣ የዛኔ እውነቱ ይገለጽልሻል ይላታል። ሀይንም የዩንን የእጅ ጠባሳ ታስተውላለች። ወደ ሳንግ ቤትም ስትሄድ የሳንግ እጅ እንደ አጋጣሚ ስታየው ጠባሳው ጠፍቷል። ወደ ክፍሏ ስትሄድም ዲያሪያውን ከጀርመን ተልኮላት እሱ ማንበብ ትጀምራለች። በመጀመሪያ ገጽም ለዩን ማስታወሻ ካቃተኝ እባክህን ተስፋ እንዳትቆርጥብኝ ይላል። ሀይንም እያነበበችው ስሜታዊ ትሆናለች። ከመጀመሪያ ትውውቃቸው እስከ ሆስፒታሉ ድረስ እያንዳንዱን ነገር ስለ ዩን የዛኔ ጽፋ ስለነበር ሁሉንም ታነባዋለች። በመጨረሻው ገጽም እንዲህ ይላል፣ ከተጠራጠርሽ ማንንም አትመኝ፣ ዩንን ብቻ ተከታይ፣ ምክንያቱም እሱ የመኖር ህልምሽ ነው ይላል። ሀይንም መኪናዋን አስነስታ ወደ ዩን ስትሄድ ሳንግ መኪናዋ ላይ ጂፒኤስ አድርጎባት ስለነበር ወደ ዩን እንደምትሄድ ይረዳል። ሁለቱም ለመገናኘት አስፓልት ዳር ቆሞ ሳለ ባስ ይመጣና ሀይንን ይወስዳታል። ዩንም ባሱን ሲከተለው ሳንግ በመኪና ይገጨዋል። ሀይን ከተኛችበት ስትነቃ ራሷን የማታውቀው ክፍል ውስጥ ታገኘዋለች። እሷም ሳንግ እንዳገታት ተረድታ ዩን ጋር ሄደችው ለማውራት ብቻ እንደሆነ ስትነግረው ሳንግ ያምናታል። ከሆስፒታሉም ውስጥ ዩን ከግሬስ ሀይን ያለችበትን ነግረው ወደዛው ይሄዳል። እሱም በላይኛው በር ተደብቆ ይገባል። ሀይንንም አግኝቷት አብሮ ሊወጡ ሲሉ ሳንግ አይቷቸው ሽጉጡን ይዞ ይከተላቸዋል። ሀይንም ለሁሉም ነገር ይቅርታ ጠይቀው እጁን ይዛ እየሄደች ሳለ ሳንግ ይደርስባቸዋል። በተመሳሳይ ሰዓትም ፖሊሶች ይመጣሉ። ሳንግም ወደሱ እንድትመጣ ሲነግራት ሀይንም እንደማትፈልገው ስትናገር ሳንግም ይናደድና የኔ ካልሆንሽ የማንም አትሆኝም ብሎ ወደ ሀይን ሲተኩስ ዩን በመሀል ገብቶ ይመታል። ፖሊሶችም ሳንግን ተኩሶ ይገሉታል። ዩንም በፍጥነት ወደ ሆስፒታሉ ይወሰዳል። ቤተሰቦቹ በሙሉ ይመጣሉ። ሲኦሊም የሳንግን ገንዘብ ወደ ራሷ እንዲተላለፍ አድርጋ ለማምለጥ ታቅዳለች። ዩንም ይነቃል። ሀይንም እንደምትወደውና ሆስፒታል ውስጥ ደግሞ በጣም ቆንጆ እንደሆነ ሀይን ትነግረዋለች። ቤተሰባቸውም ተደብቀው እየሰሟቸው ይሳሳቃሉ። ፍርድ ቤት ውስጥም ግሬስ በሲኦሊ ላይ መስክራባት ሲኦሊ እስር ቤት ትገባለች። በስተመጨረሻም ሀይንና ቤተሰቧ ሁሉንም ነገር በእጃቸው ያስገባሉ። ዳሂና ግሬስም 2 ዓመት ይፈረድባቸዋል። በዛ ሰዓትም ቼንግ ልጁን ለብቻው ያሳድጋል። አክስቷ ቦጂም አዲስ ፍቅረኛ ትይዛለች። ከ2 ዓመት በኋላም ዩንና ሀይን ሴት ልጅ ወልደው ፊልሙ ይጠናቀቃል። በቀጣይ ምሰራላችሁ ፊልም ካለ ኮመንት አድርጉልኝ።